የአራስ ህጻናት ቢጫ መሆን ወይም ኒዮናታል ጃንዲስ መንስኤዎቹ ምንድናቸው? በአግባቡ ካልታከመስ ምን ጉዳት ሊያስከትል ይችላል? እንዴት ናችሁ? ዶክተር ማሌክ ጌትነት ነኝ፣ የህፃናት ስፔሻሊስት ሐኪም ከማዳን የህፃናት ልዩ ክሊኒክ። ኒዮናታል ጃንዲስ በመባል የሚታወቀው ህመም የአራስ ህጻናት የቆዳ ከለር እንዲሁም አይናቸው ቢጫ ሲሆን የምንሰጠው መጠሪያ ሲሆን ይህም የሚከሰተው ቢሊሩቢን የምንለው የቀይ ደም ሴሎች ተረፈ ምርት በደም ውስጥ ከሚገባው በላይ ሲጨምር ነው። የአራስ ህጻናት ቢጫ መሆን መንስኤዎችን በሁለት ክፍል ማየት ይኖርብናል። የመጀመሪያው ፊዚዮሎጂክ ጃንዲስ የምንለው ሲሆን ህፃኑ ምንም አይነት ህመም ሳይኖረው ነገር ግን የቆዳ ከለሩ ወይም አይኑ ቢጫ ሲሆን ማለት ነው። ይህኛው አይነት ቢጫነት በአብዛኛው የሚከሰተው ህፃናት ከ3 ቀን እስከ 5 ቀን ባሉበት እድሜ ሲሆን የሚቆየው ለ2 ሳምንት ብቻ። የፊዚዮሎጂክ ጃንዲስ መንስኤዎችን ለመጥቀስ ያህል የቀይ የደም ሴሎች ከቀናቸው በፊት መሰባበር ወይም ተርኖቨራቸው ሲጨምር፣ የጉበት ፈንክሽን በአግባቡ ሳይዳበር ሲቀር ወይም ደግሞ ህፃናት ቶሎ ካካ የማይሉ ከሆነ ወይም ደግሞ በበቂ ሁኔታ የማይጠቡ ከሆነ ቢሊሩቢን ከሰውነት ቶሎ ስለማይወገድ ፊዚዮሎጂክ ጃንዲስ የምንለው ሊከሰት ይችላል። ሁለተኛውና በጣም የሚያሳስበን ፓቶሎጂክ ጃንዲስ የምንለው ሲሆን ይሄ የተለያዩ ችግሮች ሲኖሩ የሚከሰት የቢጫነት አይነት ነው። ይህን ቢጫነት የምንለየው የሚከሰተው በመጀመሪያው 24 ሰዓት ውስጥ በመሆኑ እንዲሁም ደግሞ ቢጫነቱ ከ2 ሳምንት በላይ ሊዘል በመቻሉ የቢጫነቱን መጠን በየቀኑ ቼክ ስናደርግ ደግሞ በጣም በፍጥነት የሚጨምር በመሆኑ የዚህ ቢጫነት መንስኤዎች ደግሞ የእናትና የልጅ ደም አለመጣጣም ማለትም እናት RH ኔጌቲቭ ሆና ልጅ RH ፖዚቲቭ ከሆነ ወይም ደግሞ እናት O ፖዚቲቭ ሆና ልጅ ሌላ አይነት የደም አይነት ካለው፣ በአራስነት ጊዜ በሚከሰቱ ኢንፌክሽኖች ምክንያት፣ በጉበትና በሐሞት ከረጢት ችግር ምክንያት፣ በተለያዩ ሜታቦሊክ ዲስኦርደሮች ምክንያት እንዲሁም ደግሞ በወሊድ ጊዜ ሊያጋጥሙ ከሚችሉ ጉዳቶች ወይም ትራውማዎች ምክንያት ለምሳሌ ጭንቅላታቸው አብጦ የሚወለዱ ልጆች ሴፋሊማቶማ፣ ሰብጋሊያን ሄሞሬጅ የምንላቸው የደም መፍሰሶች ያሏቸው ልጆች ቢጫነት ሊያጋጥሟቸው ይችላል። ታዲያ ይህ ቢጫነት በጊዜውና በአግባቡ ካልታከመ ምን ጉዳት ሊያስከትል ይችላል? አንደኛው አጣዳፊ የሆነ በቢሊሩቢን ምክንያት የሚመጣ የአንጎል ጉዳት ወይም አኪዩት ቢሊሩቢን ኢንሴፋሎፓቲ የምንለው ሲሆን ምልክቶቹ ጡት መጥባት መቀነስ፣ የንቃት መቀነስ እንዲሁም የማንቀጥቀጥ ምልክቶች ሊሆኑ ይችላሉ። ይህንንም በጊዜው የማናክመው ከሆነ ግን ቋሚ የሆነ የአይምሮ ጉዳት ወይም ከርኒክተረስ የምንለውን ሲያስከትል የዚህ ምልክቶች ደግሞ የመስማት አቅም መቀነስ፣ የማየት መቀነስ፣ የሰውነት እንቅስቃሴ ችግሮች ወይም ሙቭመንት ዲስኦርደርስ የምንላቸውና ሰረብራል ፓልሲ የምንለውን ህመም ሊያስከትል ይችላል። ታዲያ አራስ እናቶች ልጆቻችሁን በአግባቡ ለመከታተል እንዲያግዛችሁ የምትቆዩበት ክፍል በቂ ብርሃን ያለው መሆኑን እርግጠኛ መሆን አለባችሁ። የዛሬው ቪዲዮ ለብዙ ሰዎች ጠቃሚ ሊሆን እንደሚችል ተስፋ አደርጋለሁ። ከወደዳችሁት ላይክ፣ ሪፖስት፣ ሼር ማድረጋችሁን እንዳትረሱ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልኝ። አመሰግናለሁ። ዶክተር ማሌክ ጌትነት ነበር ከማዳን የህፃናት ልዩ ክሊኒክ።